ሀይ ሰላም መሲቱ ለቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ እኔ ያለው በጣም ደህና ነኝ። ዛሬም ደግሞ በትኩስ በአዲስ ዜና ተመልሼ መጥቼላችኋለሁ ማለት ነው። ለቤት የአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባሮች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁ ማለት ነው። እቺ ባቄላ ካደረች አትቆረጥምም አለ ሀገሬ ሰው። እነዚህ ሰዎች ዩቱብ ላይ እየመጡ እንደዚህ አሸሸ ገዳይ የሚሉት እኛን ሊያጃጅሉ ነው? ራሳችሁ ፌመስ ሊሆኑ ነው? ታሪኩ እውነት ነው ወይስ እንዴት ነው? እኔ ያልገባኝ ነገር ስለሆነ እንድታስረዱኝ ይፈልጋለሁ እባካችሁ። ኦ ማይ ጋድ! ዛሬ ውችታችን ደግሞ ብላለች። አብርሽ የኔ ፍቅረኛ ነበረ፣ ሂሩታ የኔ ቤት ሰራተኛ ነበረች። ዛሬ ላይ እሷ ደግሞ ባሌን ወሰደችብኝ። ባሌ እንትና ሂሩታ ሰራተኝነት ገብተን እንደ አብርሽን አገባችው። ወደድኩ አፈቀርኩ ብለን እንደ ሚዲያ ላይ እየየ ብላ እናንተም ታውቃላችሁ የመጀመሪያ ታሪኩን ብላ አይደል እንደ ያገባችው። እቺ ደግሞ ከእሷ ጋር ደግሞ አብርሽ የምትሉት እኔ ሰውዬው አይመቸኝም፣ ግን አብርሽ ልበለው እንጂ አቆላምጬ። ግን ከእሷ ጋር ውሃ እየዋኘ ፎቶ እየተነሳ ጸጉሩን ፈርዞ ጡንቻውን ወጥሮ ምን ልበላቸው ፎቶ ተነስተዋል። ውሃ ውስጥ አብራት እየዋኘ ነው። ፎቶሾፕ ቢሆን ምንድን ነው ይሄ? ተቀነባብሮ ይሆን አይዶን ነው አላቅም። እኔን ከዚህ ሁሉ አትርፋይ። ግን ይችኛ ደግሞ ዛሬ በቃ ትኩሱን ባያለቀሰሽ መጠች። እናንተ ምን ትላላችሁ? ነገሩ እውነት ነው ወይ? አብርሽን በማፍቀር አብርሽን ለማገኘት ሴቶች እንደዚህ ለምንድን ነው የሚያለቅሰው? ዋት ኬዝ ምንሼ ነው? አረ በጌታ አብርሽ ቆይ ምን ነው የአዳም ዘር ድል የተለየ ምን አለ? በቃ ወንድ ነው የአዳም ዘር ነው እንዴ? እና ህለየየ ያሻሸ ገዳሜ ብላችሁ ቆይ እሱ ምንድን ነው? ሌላ እሱ ዩቱበር ነው። በቃ አብርሽ ነው የጉታጀራ ልጅ ነው። ፊኒሽ ታለቃ። ሌላ ምን የሰራ ታሪክ አለ? የሂሩታ ባል ነው። ከዚህ በፊት ደግሞ ጅልጅላ አንፎ ነው። ፊኒሽ ዋት ኬስ እናንተ ይህን አክል እሱን እንዴ ክርስቶስ አረጋችሁት እኮ። በቃ አብርሽ ነው ፊኒሽ ታለቀ። አንዱም ብድግ ብሎ አብርሽን ወድጄ ነው፣ አብርም ብድግ ብሎ አብርሽ የኔ ፍቅረኛ ነው፣ ሌላም ብድግ ብሎ እኔ እሱን ካላገባሁ ካልተገኘው ካልሞትኩ እንዴ ምንድነው ብለናችሁ ነው ሴቶች? በቃ እሱ ለእናንተ መሆን ካልቻለ ለእናንተ የሚሆን ሌላ አለ፣ አለቀ። እሷ ደግሞ ምንድን አለችው? እኔንም ህይወት በጥብጧል፣ የቤተሰቦችንም ህይወት በጥብጧል፣ ቤተሰቦችም በሱ ምክንያት አዝኗል ምናምን። እሱም ደግሞ ቤተሰቦችን እንዲያዝኑ አድርጎ ሌላ ቦታ መሄደን ነበረ። ያ ሁሉም ጋር ስህተት አለ ማለት ነው። እሷ እችኛ እህታችንም ደግሞ ምናልባት አስከፍተ ሊሆን ይችላል። በፍቅር በነበሩ ሰዓት ደግሞ ወይ ጭቅጭቅ ወይ ንዝ ኖሮ ሊሆን ይችላል። አላቅም ብቻ ዛሬ ላይ እንደዚህ እናት አባት እንደሞተ ቤተሰብ ዘመድ ወዳጅ እንደሞተ ጥቁር ለብሶ ለአብርሽ ከኔ አመለጠ ብሎ እየዬ ማለት ለምን አስፈለጋ? ዋት ኬዝ ለምን አለቅሳለሁ? ወንድ ቢሄድ ወንድ ይመጣል። አለቀ ነገሩ። እንደሚያለቅስበት ምንም አይነት ታሪክ የለም። በእርግጥ እያሳለፈችው ህይወት ታሪክ ሊኖር ይችላል። ያፈቀረችበት ልብ ነው አንዴ ተሰብሯል። አለቀ። አሁን እንደዚህ ስላለቀሰች እየዬ ስላለች እንዲህ ነው ስላለች እሱ የሚመለስ አይደለም። በቃ እሱ አንዴ ጨክኖ ወስኖ አስቦበት አልሞበት ሄደ። አለቀ። እውነተኛ ትዳር ያዘ። እጅ ላይ ደግሞ ቀለበት አደረገ። ፊኒሽት። ከዚህ የበለጠ ወንድ ልጅ ምን እንዲሆን ይጠበቃል? እሱ ይህንን ህይወት መርጦ በቃ ወደዛ ሄደ። ግን አለመግባባት ይኖራል። ማንም ሰው ጋር አለመግባባት ይኖራል። ግን ንዝንዙ ከሴት በኩል ከሆነ ደግሞ ወንድ ልጅ ጭቅጭቅ አይፈልግም። በቃ አንድና አንድ በቃ አንቺ ቤትሽንም ልጆችሽን ይዘሽ ቁጭ ብሎ ለምን 8 አይወልድም ጥሎት ይሄዳል። ሴቶችም ደግሞ በሰዓቱ የምንጨቀጭቆ ጭቅጭቅ ይኖራል። ውሃ ቀጥነ ብለን የምናወራ ሴቶችም አለ ሳይቀጥር ማለት ነው። እኔም ሴት ነኝ፣ የሴት ልጅ እናት ነኝ። ቢሆንም ግፍ አላወራም። ግን
ቆይታችሁ ስለ አብርሽ እንደዚህ አብርሽ አፍቅሮኝ ነበር፣ አብርሽ አግብቼ ነበር፣ አግብሽ ላይ ፍቅረኛ ነበር እያላችሁ የምትመጡት ለራሳችሁ አይዲያ ለመስራት ነው ወይስ እውነተኛ ታሪክ ነው? እኛን ግራ አታጋቡን። ግልጽ አድርጋችሁ የምታወሩትን ነገር ተናገሩ። አሁን እቺ የምትለው ቅድም እንዳልኳችሁ ሩታ እኛ ቤት ሰራተኛ ነበረች፣ እኔ ደግሞ የእሱ ፍቅረኛ ነበርኩ። በእርግጥ መረጃ ያላት ፎቶ እውነተኛ ከሆነ አብሯት ፎቶ ተነስቷል ውሃ ውስጥ እየዋኘ። ለዛ ከዚህ ቤት ፍቅር ትንሽ ዋለች የምትባለው ልጅቷም ፍቅረኛ ነበረ። ይሄንን ሁሉ ጣጣ መጣችው። በነገራችን ላይ ለምለም ነች። የሴቶች በጋ አረገች እኮ ልጅ ዩቱብ ክፈታለች፣ ከፈታ። ከዛ በሴቶች ፈመሳ ሴቶችን ሲያጃጅል እዚህ ደረሰ። እግዚአብሔር ይመስገን። ግን አሁን ይመስለኛል እውነተኛ ትዳር ነው። ሴትዮዋም አርግዛለች ሩታ። እሱንም ደግሞ ለእኔ አስቀድመሽ ለእኔ ለምን አልነገርሽም ተብለው ባለፈው ቋቋጭ እያሉ ነበረ። ይሄ ሁሉ ለምን መጣ እንዴ? ሚዲያ ያዘ ነገር ደግሞ አይለቅም። ስልክ ያዘ ነገር ደግሞ አይለቅም። ያ ስልክ ውሃ ውስጥ ካልነከራችሁት ይወጣል። ሰው በዚህ ዘመን በጣም ብልጥ ሆኗል። ስክሪንሾት ያደርጋል ወይ ሌላ ጓደኞች ጋር ይሄ ፎቶ እኔ እስከሚፈልግ ይቀመጥ ብሎ ለሌላ ሰው ሼር ያደርጋል። ያ ሰው ደግሞ ምስጢር መያዝ ማይችል ከሆነ ደግሞ እንደዚህ ሚዲያ ላይ ያሰጣል። ይሄን እወቁ። ኧረ ተው ወገን ተው፣ ቀና በሉ። አሁን እቺ እህታችን እውነት እያለቀሰችው አመረረችው ለቅሶውን። ጥቁር ለበሰችው፣ ቤተሰብ እንደተቀለሰ አረገችው፣ እናት አባት እንደሞተ ነገር አደረገችው። ጥቁር ለመልበስ ለምን አስፈለገ? ለምን ለበሽ ብላችሁ ልትጠይቁኝ ትችላላችሁ። አልጠይቅሽም። ለምን ለበሽ? አይ ዶንት ኬር። ምን አገባኝ? ጨምረሽ ልበሽ። አብርሽ ብለሽ ነው ለበሽ። እንግዲህ ግልጽ አድርገሻል። ስለዚህ አልጠይቅሽም። በኮሜንቱም በሀሳቡም በምንም ደረጃ እኔ አልጠይቅሽም። ብጠይቅሽ ካለ ጠይቅሽ። እንዴ ሳታውሩ በፊት ለማውራት እኮ አስቡ አልው። እዚህ ቢያወራ ይሄዳል ያስኬዳል ወይ ብላችሁ አስቡ። አሁን ሩታ የኛ ቤት ሰራተኛ ነች ስላችሁ ሊያዳምጥሽ የለም። ግን አንቺም ጋር እውነት አለሽ። ግን በሚገባ እንደዚህ ሜዲያ ላይ ሳትወጪ እሷንም ሳያገባ ይሄን ላህል አብሮ በፍቅር ሲኖሩ እንደዚህ በቪዲዮ ሲጃጃሉ ታገቢኛለሽ ወይ ጥያቄ ሲጠይቃት ቀለበት እጇ ላይ ፕሮሚስ ቀለበት ሲያደርግላት የጋብቻ የትዳሩ የሰማንያው ቀለበቱን ያደረጉት ባለፈ ዱባይ ሄዶ ነው። ፕሮሚስ አድርጎላት ነበር ከዚህ ፊት። እስከ ዛሬ አንቺ የት ነበርሽ? እኔ ቪዲዮ ዛሬ ነው አየሁት። ያቺ የት ነበርሽ? አሁን እኔ ለአብርሽም እያገዝኩ የሩታ እያገዝኩ ለዚህ እህታችንም እያገዝኩ አይደለም። ግን ይሄንን ጥያቄ ሳትጠይቂ በፊት እነሱ እዚህ ደረጃ 2 ዓመት ሚዲያ ላይ ፍንጥስ ሲሉ ሲራገጡ ስታቀፋፍ እየተቃቀፉ እየተረጋገጡ ይህ ነበርሽ። ዛሬ ላይ ነው እውነት የሆነ ለቪዲዮ ብሎ የሚጃጃሉ ጅሎች መስሎች ነበረ። ጅሎች አይደሉም እኮ አሁን በጎች ነበሩ፣ ጅሎቹ ነበሩ። አሁን ወደ ትዳሮች ገቡ። አለቀ ፊኒሽት። የፈለጉ መሆን ይችላል። አሁን እነሱ በቤታቸው እንጂ በሰዓቱ ፍቅረኛ ሆነሽ ከሆነ ጥፋት ከአንቺም ሊሆን ይችላል ከሱም ሊሆን ይችላል። አሁን ከአንቺ ህይወት ውስጥ እሱ የለም። ጥቁር ለበሽ፣ ቀይ ለበሽ፣ ቢጫ ለበሽ እሱ አይዶንከር ብሎሻል አንቺ